ተመልካቾቻችን እንደምን አላችሁ? እንደምታዩት እንግዲህ የምንገኘው አሁን በፈለገ አምሮ የካስል ደብረቀራኒ መድኃኔዓለም ቤተክርስቲያን መጽሐፍ ቤት እንገኛለን። በመካከላችን መጋቢ ሚኒስትር ዶክተር አባህሩ ኤርሚያስና እንዲሁም መላከ ሳህል ዶክተር ያዕቆብ ሙሉዓለም ይገኛሉ። የዛሬው ዓላማችን እንግዲህ በጀርመን ውስጥ ቀኑ ዛሬ የረፍት ቀን ነው። ይህንን ምክንያት በማድረግ ሁላችንም ምዕመናን ተሰባስበን መጽሐፍት ቤት መጽሐፍቶችን ለማንበብ መጥተናል እና የደብራችን አባሎች ይገኛሉ። የተወሰነ መጽሐፍቶች ይዘዋል። ከሚያነቡት መጽሐፍት ላይ የተወሰነውን ክፍል ያነቡልናል። ወደዛ መራገብ እንሄዳለን። ማለቱ መጽሐፍ የአማርኛ ቤተክርስቲያን መዝገበ ቃላት የሚል ርዕስ ያለው መጽሐፍ ነው። አዘጋጁ ዶክተር ሰዱ አብለስላሴ እና ባልደረቦቻቸው። ገጽ 13 ላይ ያለውን አነባለሁ። አፈ መምህር ከደብሩ መምህር ቀጥሎ ያለ ሹም ሲሆን በአንዳንድ ቦታ የመምህሩ ጸሐፊ ሊሆን ያገለግላል። ንብረት ይቆጣጠራል። ለካህናት በየደረጃቸው አበል ያከፋፍላል። ደብሩ ሲከስ ወይም ሲከሰስ ቀርቦ የሚያስረዳው አፈ መምህሩ ነው። ስላዳመጣችሁኝ በእግዚአብሔር ስም አመሰግናለሁ። እሺ፣ እኔም የማነብላችሁ የወንጌል ቅዱስ በ2003 ዓመተ ምህረት በትንሣኤ ዘጉባኤ ማሳተሚያ ድርጅት የታተመ ነው። ገጽ 394 አነብላችኋለሁ። የሉቃስ ወንጌል ምዕራፍ 14 ዘከመ ፈወሶ ኢየሱስ ለቅሉ በዕለተ ሰንበት ወምዝ ሶበሆረ ወአ ቤተ አይሁድ ብእሲ እምነ መላኮሙ ለፈሪሳውያን በሰንበት ከመ ይብላ እክለ። ከዚህ በኋላ በሄደ ጊዜ እህል ይበላ ዘንድ ከፈሪሳውያን አለቆች ወደ አንዱ ቤት በሰንበት ገባ። ወእሙንቱሰ ይታቀቡ፣ እሳቸውም ይጠባበቁት ነበር። ወሀሎ አሐዱ ብእሲ ቅቡ ቅድሜሁ፣ ወዶ የተነፋ ሰው በፊቱ ነበር። ቅድሜሁ ሀሎ ቅድሜሁ ብለህ ግጠም። ዋውሳ ጊዜ ኢየሱስ ጌታ መለሰ ወይቤሎሙ ለጸሐፍተ ሀገር ወለፈሪሳውያን ይከውንሁ በሰንበት ፈውሶ ወሚመ ይከውንሁ በሰንበት ድውይ መፈወስ ይገባልን ወይም አይገባም ብሎ የሀገር ጸሐፊዎችና ፈሪሳውያንን ጠየቃቸው። አርመሙ ዝም አሉ። ወነጽኦ ወፈወሶ ወፈኖ ወስዶ ፈውሶ ሰደደው። ስላዳመጣችሁኝ አመሰግናለሁ። ስሜ ማስረሻ ካሳ ይባላል። በዚህ በፈለገ አእምሮ ቤተ መጻሕፍት ተገኝተን መጽሐፍት እያነበብን እንገኛለን። አሁን የማነብላችሁ መጽሐፍ ሕማማት የሚል ሲሆን ደራሲው ወይም ጸሐፊው ዲያቆን ሄኖክ ኃይሌ ይባላል። በ2010 ዓመተ ምህረት በጀርመን ውስጥ የታተመ ነው። ከመጽሐፉ ውስጥ ገጽ 250 የመድኃኔዓለምን የክርስቶስን መከራና ሞት አስበን የምናለቅሰው በተቀበለው ስቃይ ምክንያት ያገኘውን ድነት ክብር ከሞቱ በኋላም በድል አድራጊነቱ መነሳቱን ዘንግተነው አይደለም። ቤተክርስቲያናችንም ክርስቶስ ከተነሳና ወደ ሰማያት አርጎ በአባቱ ቀኝ በክብር ከተቀመጠ በኋላ ስለ መስቀሉ ሞትና ዘወትር በጾም በስግደትና በእንባ የምታስበውን ትንሣኤውን ድል ነሽነቱን የምስራቹን ብቻ እየሰበከች ልጆቿን ድናችኋል ደስ ይበላችሁ እያለች መሸኘት ጠፍቷት አይደለም። ይህን የምናደርግ ሐዋርያት ጌታ እስኪመጣ ድረስ ሞቱን ትናገራላችሁ እንዳለው መድኃኔዓለም ክርስቶስን ከትንሣኤ በኋላ ለዘላለም መከራውና ስለሞቱ እንድናስብ ስላዘዘን ነው። ስላዳመጣችሁኝ አመሰግናለሁ። እኔ ሃይማኖት ወልደየሱስ ይባላለሁ። በደብራችን ቤተ መጽሐፍት ውስጥ ተገኝተን መጽሐፍ እያነበብን እንገኛለን። እኔም ከያዝኩት መጽሐፍ ላይ አንድ ክፍል አነብላችኋለሁ። የያዝኩት መጽሐፍ ርዕሱ የወርቅ ሙዳይ ኢትዮጵያ የግጥም መድብል ነው። ጸሐፊው ዶክተር አባህሩ ኤርሚያስ ናቸው። የታተመው 2013 አዲስ አበባ ኢትዮጵያ ነው። ገጽ 16 ላይ የወርቅ ሙዳይ ኢትዮጵያ በሚል ርዕስ የተጻፈውን አነብላችኋለሁ። አምላክ ባርኮ የፈጠረሽ አሳምሮ ያበጀሽ ጊዮንን ከገነት ጋር አካፍሎ ያጠጣሽ መዓዛሽ የሚማርክ የሚያማልል ውበትሽ ሐሴትሽን የሚያላብስ ነፍስ የሚያውድ አየርሽ እናት ሀገር ኢትዮጵያ የዓለም ፈርጥ ዕንቁ ነሽ። በረከትሽ እጅግ ብዙ አይራቆት ማጀትሽ ወተት ማር ያዘንማሉ የማይነጥፉት ጡቶችሽ ማዕድሽ አይታጠፍ ሁሌ ሙሉ ሌማትሽ እንግዶችሽ ይጠግባሉ እንኳንስ ልጆችሽ ተራሮችሽ ኮረብቶችሽ ጋራ ሜዳው ሸለቆው
ላያቸው ደን ቢላበስም ውስጣቸው አልማዝ ነው። ውሃ አይጠማሽ የወርቅ ዋንጫሽ ማድጋሽም ሁሌ ሙሉ ወንዞችሽ እንኳን ላንቺ ለጎረቤት ይተርፋሉ። ዘመን ክፉ ተለዋዋጭ ሳታስቢው አዳልጦሽ የድህነት አሮንቃ ላይ አምዘግዝጎ ቢጥልሽ ከስተሽ ጠቁረሽ ምርኩዝ ይዘሽ ስላዮሽ ማንነትሽን ያልተረዱ ዝቅ አድርገው ገመቱሽ። ወደ ኋላ መለስ ብለው ይቃኙታ ትናንትሽን የ3000 ዓመታት ወርቃማውን ታሪክሽን ረሱት እንዴ ትናንትና ሳይገልጡት አይናቸውን ተራቀሽ በጥበብሽ ግራቀኙን ማቅናትሽን ከነርሱ ዳስ ቢሰሩ አክሱምን ማቆምሽን ከኑሚያ ሳባ ናግራን እጅ መንሻ ማስጫንሽን ጥበበኛው ድንቅ ንጉስ ይመስክራ ላሊበላ ጠጠር ብረት ሳይረበርብ ሳይደረድር ድንጋይ ሸክላ ያለ ሜትር ባይለክቶ አስተካክሎ ውበት ሰጥቶ ዓለምን ማስደመሙን ከቋጥኙ መቅደስ ሰርቶ ይኸው ይዩት ብራናሽን ምስል ቁጥር ፊደልሽን መዛግብቱን ያገላብጡት ይመልከቱ ድርሳንሽን ሰው ዝም ቢል ዝም አይሉም ያስረዳሉ ማንነትሽን የጥበብ ምንጭ የእውቀት ማዕድ ብርሃን ገላጭ መሆንሽን ልቃ ቃል ግጥም ቅኔ ሰምና ወርቅ ምርምር እንቆቅልሽ ፍልስፍና አንድም ብሎ ማመስጠር የሰዓታት የዕለታት የዓመታት ቀመር ስትር ከሙላትሽ ተጨልፎ ይህ ብቻ እንኳን ቢደመር ከጠራንቆ እጅግ ልቆ ይወደሳል ያንቺ ክብር። እናት ዓለም ኢትዮጵያ ማንም ቢልሽ አንቺን ከፍ ዝቅ ያደርግሽ ያለውጠው አንቺነትሽን። አንቺ እኮ እናት ዓለም በቅዱሱ ማኅፀንሽ ጀግና ወልደሽ በልጆችሽ የተከበርሽ በጦር በቀስት ጠላት ጥለሽ በጎራዴ ካንክ የማረክሽ በጠላት ካምፕ ከፍ አድርገሽ ሰንደቅሽን አውለብልበሽ ስለ ሰላም የዘመርሽ ለነጻነት ያሸበሸብሽ ኢትዮጵያ የጀግና እናት የአፍሪካ ዘውድ ጌጥ ፈርጥነሽ። ድህነቱም የዘር አይደል ቀን ቢጥልሽ የመጣ ነው ትናንትማ ማን እንዳንቺ የግምጃ ቤቱን ወርቅ የሞላው ተረት አይደል እውነት እንጂ የማይፋቅ አስረጃለሁ። ቢጠይቁት ይናገራል ሰለሞንም ጥበበኛው ስለ ፍቅር በልጅሽ እጅ ወርቅና አልማዝ የሸለምሽው የኤሮፕም ልጅ የሩቅ ምስራቅ ያኔ እሱንም ቀን ሲከዳው በጦም ቃል እያዝናና ሱቲ በርኖስ ያለበሰው በብሩህ ገጽ እንደቆሎ በእጁ ዘግኖ ወርቅ የሰጠው የተፈሪን ውለታማ አይመስለኝም የሚረሳው። ዳዊትማ በመንፈሱ ቀድሞ ቆት ክብርሽን ካልነኩት የማይነካ የጀግና እናት መሆንሽን አምሳያውን ባለመዝሙር የዜማ አባት ያሬድን ባለክንፉን የሰው መልአክ በመውለድሽ ጻድቁን ተቀኘልሽ ካሌ ብሎ አወደሰሽ ስምሽን። እናማማ ትከፊ እስከዚያው ቻዩ ሁሉን መቼም አይቀር ቀን ማንሳቱ ቀን ቢከፋ የጣለውን ሩቅ አይደል ጊዜው ቀርቧል የህዳሴሽ የመዳን ቀን። አንገትሽን ያስደፋሽን ድህነትን ጠላትሽን አንገቱን አስደፍተው ያወስዱሽ ትንሣኤሽን። የቴዎድሮስ የዮሐንስ የምኒልክ መንፈስ ልሳን ከያሉበት ቀስቅሷቸው ታጥቀው ለብሰው ሰንደቅሽን እጅ ለእጅ ተያይዘው እያዜሙ አንድነትሽን ይኸው መጥቶ ተሰብስበው መርቂያቸው ልጆችሽን። ሳታክቺ የለመንሽው እጆችሽን ዘርግተሽ አምላክ ክብርሽ ያጎናጽፍሽ ጸጋሽንም ያብዛልሽ። ልጆችሽ ይደሰቱ አፍሮ ይቅሩ ይጠሉሽ የእምነት ባህል የቅርስ አምባ የነጻነት በኩር አርአያ ገነሽ ኑሪ ለዘላለም የወርቅ ሙዳይ ኢትዮጵያ። ስላዳመጣችሁኝ አመሰግናለሁ። እሺ ስሜ ዮሐንስ ባልቻ ይባላል። የማነብላችሁ መጽሐፍ ዜና ኢትዮጵያ 1 እና 2 ነው። የተጻፈው በመምህር ቆሞስ አባ ክንፈ ገብርኤል ገብረየሱስ የታተመው ሰኔ 2012 ዓመተ ምህረት አዲስ አበባ ኢትዮጵያ ነው። የማነብላችሁ የዜና ርዕስ ዜና ኢትዮጵያ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ በአንድነቱና በሦስትነቱ ኢትዮጵያን ባረከ፣ ቀደሰ፣ አከበረ። በውስጡ የሚያበሩ አባቶች ሁሉ የሆነውን አዳምን ፈጠረ። የእግዚአብሔር አምላክ ስሙ ይክበር። እርሱን ለወለደች ለድንግል ማርያም ክብር ምስጋና ይድረሳል። እንዲሁም ለቅዱሳኑ መንፈሳዊ መላእክት፣ ለነቢያትና ለሐዋርያት፣ ለጻድቃን፣ ለሰማዕታት ሁሉ አንክሮ ምስጋና ስግደት ይገባቸዋል። ኢትዮጵያ ማለት የኢትዮጵያ ሀገር ስትሆን ከውስጧ ነቢያት፣ ሐዋርያት፣ ጻድቃንና ሰማዕታት ተገኝተዋል። ምክንያቱም አባታቸው አዳም በኢትዮጵያ በአልዳ ምድር አፈር ስለተፈጠረ ነው። ኢትዮጵያ ለመጀመሪያ የሰው ዘር የበቀለባት፣ ያደገባት፣ የለመለመባትና አበባን ያበበባት፣ ፍሬን ያፈራባትና ፍሬውም በዓለም ሁሉ የሞላ ሕዝብ የተገኘባት ታላቅ ሀገር ናት።
ኢትዮጵያ የተመሰረተችው በእግዚአብሔር እጆች እንደሆነች ግልጽ ነው። ምክንያቱም በዕለተ ዓርብ ሰውን ፈጥሮ ባርኮ ምድሪቱን እርሱ ሰው አዳም ስለተገኘባት አዳምን ደግሞ ለዘላለም በእርሱ አምኖ እንዲኖር ሲል አዳም የተገኘባትን ምድር ኢትዮጵያንና እርሱን አዳምን ቅዱስ መንፈሱን አሳደረባቸው። በዚህ የተነሳ ጥንት ጀምሮ ለኢትዮጵያ እስከ ኢትዮጵስ ንጉሥ ድረስ የተለያዩ ስሞች ነበሯት። ብዙ ስሞች እንደነበር ብዙ ጸሐፍት የሚናገሩት ሀቅ ነው። በመጀመሪያ አልዳ ትባል ነበር። ኤልዳ ማለት ለእግዚአብሔር የተገዛች ሀገር ማለት ነው ይሉናል። ይሁን እንጂ ይህ አልዳ የሚባለውን ስያሜ ኢትዮጵያ ያገኘችበት ምክንያቶች ተቆጥሮ የማያልቁ ሲሆኑ በጥቂቶች አዳም የተገኘባት ምድር ስለሆነች በሕገ ልቦና ጸንታ እግዚአብሔርን ብቻ በማምለክ አጸናች። ሲቀጥሉ ኦሪትን በንጹህ ልቦና አምና ስለተቀበለች ጌታችን ኢየሱስ ክርስቶስ ሲወለድ አማሃ ወይም ገጸ በረከትን ስለሰጠች እንዲሁም ጽላተ ሙሴ ኦሪትን ስለተቀረጸባት ሲቀጥል ደግሞ የቃል ኪዳኑን ጽላት ኢትዮጵያ እንድትጠብቅና እንድታመልክበት ከእስራኤል ይልቅ ኢትዮጵያን መርጦ እግዚአብሔር አምላክ የቃል ኪዳኑን ጽላት ለኢትዮጵያ ስለሰጠ ከዚያም በመጨረሻው ቅዱስ መስቀሉ በኢትዮጵያ ጸንቶ ለዘላለም እንዲኖር ስለፈቀደ አገር አምር ሀገረ ሰላም ተድላ ሀገረ ደስታ እንድትባል ስለፈቀደ ነው። ስለዚህ ኢትዮጵያ ማለት የእግዚአብሔር ምሕረቱና ቸርነቱ የሚገለጽባት ሀገር ስትሆን ሀገር አምራ ሀገር ኒል ትባላለች። በውስጡ የሚኖሩ ሕዝቦችም ህማሃራ ይባላሉ። ሀምሃራውያን ጊዮናውያን ማለት በስሙ የተጠመቀና ቅዱስ መንፈሱ ያረፈባቸው ቅዱሳን ሕዝቦች ያሉባት ቅድስት ሀገር ማለት ነው። ስላዳመጣችሁ አመሰግናለሁ። ስሜ ዲያቆን ሚኪያስ ታደሰ ይባላል። የማገለግለውም በካስል ደብረ ቀራንዮ ቤተክርስቲያን ነው። አሁን ማቀርብላችሁ ከሁለት መጽሐፍት መካከል ሁለት ምንባባት ይሆናል። አንደኛው የማነብላችሁ የመጽሐፉ ርዕስ ካየሁት ከማስታውሰው ይላል። ጸሐፊው ልዑል ራስ ምሩ ኃይለ ሥላሴ ናቸው። አሳታሚው ደግሞ አዲስ አበባ ዩኒቨርሲቲ ነው። በገጽ 12 ላይ ካለው ምንባብ መካከል የአፄ ምኒልክ ትጋትና ስራ የሚለውን አነብላችኋለሁ። በዚህ ሰሞን አፄ ምኒልክ ከግብፅ 3 የውጭ ሀገር ቋንቋ አስተማሪዎች አስመጥተው የወሎ የራስ ሚካኤል ቤት ለጊዜው የተማሪ ቤት አድርገው እነ ልጅ ኢያሱንና ደጃች ተፈሪን እኛንም የየመኳንንቱ ልጆች ሁሉ እዚሁ ተማሪ ቤት አስገቡ። አስተማሪዎቻችንም አለቃው ሙሴ፣ ሐና፣ ሌሎችም ነሲብ አፈንዲና እስክንድር አፈንዲ፣ አነጋጋሪያቸው አቶ ካሳ ይባላሉ። የሚያስተምሩትም ፈረንሳይኛ፣ እንግሊዘኛ፣ አረብኛ ነበረ። ተማሪውም ሁሉ ከጠዋት በ2 ሰዓት ገብተን ስንማር ውለን ምሳም እዚያው እየተበላ ማታ 11 ሰዓት ሲሆን እንወጣ ነበር። ደጃች ተፈሪም ከተማሪ ቤት እንደወጡ ወደ ጃንሆይ ግቢ እየሄዱ ራት እስኪበላ ድረስ እዚያው አምሽተን ተጋብዘን ከራት በኋላ ወደ ቀበና ቤታችን የምንሄድ፣ እሁድና ትልቅ በዓል ካልሆነ በስተቀር ሰርክም እየሄድን እንማራለን። የተማሪ ቤታችንም 3 ክፍል ሆኖ መጀመሪያው የኛ አስቀድመን ጥቂት ትምህርት የለመድነው፣ ሁለተኛው የነ ልጅ ኢያሱ የትላልቅ መኳንንት ልጆች፣ ሶስተኛው በየጊዜው አዲስ የሚገቡ የመኳንንትና የጨዋ ልጆች ሆኖ ተማሪዎችም ወደ 220 እንሆን ነበር። ሁለተኛው መጽሐፍ የማነብላችሁ መርሆ ምስጢር ይላል ርዕሱ። የመጽሐፉ ደራሲ መጋቤ ምስጢር ህሩይ ኤርሚያስ ዶክተር፣ የተጻፈበትም ዕለት ዓመት ግንቦት 2012 ዓ.ም ነው። ከገጽ 22 ላይ ካለው ምንባብ የማቴዎስ ወንጌል ምዕራፍ 1 ከቁጥር 16 ላይ እያለውን አነባለሁ። ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ። ጥያቄ 1 እጮኛ መባሉ ስለምንድን ነው? መልስ 1 ከውግረት ሊያድናት። በኦሪት ያላገቡ ሴቶች ጸንሰው ቢገኙ በደንጊያ ተወግረው ይገደሉ ወይም ማይዘለፋ እንዲጠጡ ይገደሉ ነበረ።
በዚህም ምክንያት እመቤታችን ሳትዳር ጸነሰች ብለው ትወገር እንዳይሉ ዮሴፍ ምክንያት አድርጎላል አለ። ከዮሴፍም ጸነሰች እንዳይሉ ሊቀ ካህናቱ ህራረ ዕጣኑን ሐመረ ምሥዋዕን በጥብጦ ማየ ዘለፋን ቢያጠጣት በሞት ፈንታ በፊቷ ላይ ብርሃን ተስሎ ታይቷቸዋል። አይሁድም ይህን ምልክት አይተው የጸነሰችው በግብረ መንፈስ ቅዱስ መሆኑን ተረድተው ይህችን ብላቴና ሴሰነች ብለን በከንቱ አምነናታል ብለው ተጸጽተዋል። ዛሬም ያለ እውቀት ድንግልናዋን ነቅፈው ክብሯን አጓድለው በድፍረት ቃል የሚናገሩ ሁሉ ከአይሁድ አንሰው እንዳይቀሩ መንፈስ ቅዱስ ፊታቸውን ጸፍቶ አፋቸውን ከፍቶ በከንቱ ክደናታል ተጸጽተን እንደሚያሰኛቸው እንመኛለን። ስላዳመጣችሁኝ አመሰግናለሁ። እሺ፣ ስሜ ሳባ ሙሉዓለም እባላለሁ። የካስል ደብረ ቀራንዮ ፈለገ አእምሮ ቤተ መጻሕፍት ምክትል ኃላፊ ነኝ። አሁን የማነብላችሁ መጽሐፍ ሕይወተ ወራዞት ወይም የወጣቶች ሕይወት የሚለውን በዲያቆን ህብረት የሺጥላ በ1997 ዓ.ም የተጻፈው መጽሐፍ ነው። ከመጽሐፉ ውስጥ በምዕራፍ 10 ገጽ 240 ላይ የተጻፈውን ወጣቶችና ትምህርት የሚለውን አነብላችኋለሁ። ትምህርት እድሜን አይወስንም። ለመማር ፍላጎት ያለው ሰው ሁሉ ለመማር ይችላል። ወጣቶች ግን ከሁሉ ይልቅ ባገኙት አጋጣሚ ተጠቅመው መማር ይኖርባቸዋል። ምክንያቱም ወጣትነት በሁሉም አቅጣጫ ለትምህርት ምቹ ወቅት ስለሆነ ነው። በወጣትነት ዘመን ሰውነት እየጠነከረ የመሄዱን ያክል አእምሮ እየሰፋና እየዳበረ ይሄዳል። መጽሐፍ ስለ ወጣቶች ሲናገር በ30 ዘመን ናላ ይመላል፣ አእምሮ ይደለድላል ይላል ሕዝቅኤል ትርጓሜ። ከዚህ ትርጓሜ ወጣትነት በራስ ቅል ውስጥ የሚገኝ የእውቀት መገኛ አንጎል ወደ መጨረሻ የእድገት ደረጃ የሚደርስበት ጊዜ መሆኑን እንረዳለን። ስለዚህ ወጣቶች ለመማር ፈቃደኛ ከሆኑ ለማወቅ የተመቻቸ ተፈጥሮ አላቸው። ሐዋርያው ቅዱስ ጳውሎስ ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም ይቆጥር ነበር፣ ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ በማለት የተናገረው ቃል በልጅነት ዘመን ያለው አላዋቂነት በጎልማስነት ዘመን እንደሚሻርና በወጣትነት ዘመን አእምሮ እንደሚዳብር ያስረዳል። አንደኛ ቆሮንቶስ ምዕራፍ 13 በቁጥር 11 ላይ። ይህ የዳበረ የወጣቶች አእምሮ ደግሞ የትምህርት ሂደትን ቀላል ያደርግላቸዋል። ስላዳመጣችሁኝ አመሰግናለሁ። ስሜ ፋሲካ አዲሱ እባላለሁ። የማነብላችሁ መጽሐፍ የኢትዮጵያ ታሪክ በ16ኛው ክፍለ ዘመን ደራሲው ይልማ ደሬሳ ይባላል። ሁለተኛ ደግሞ በ1999 ዓ.ም ነው። የማነበው ምዕራፍ 8 አህመድ ግራኝ የሐረር መሪ ስለመሆኑ ነው። የኢትዮጵያ ክርስቲያኖች ግራኝ የሚሉት በሐረሪዎች ዘንድ ጉራ በተባለ ስም የታወቀ ታላቁ የእስላሞች ጦር መሪ እውነተኛ ስሙ አህመድ ቢን ኢብራሂም አልጋዚ ነበር። ጋራዲ ኢብራሂም የተባለ የግራኝ አባት በፈጠጋራ ጦርነት ውስጥ እንደነበር የተመዘገበ ነበር። ስለሆነ ምናልባት ከአነስተኛዎች ባላባቶች መካከል አንዱ ሳይሆን አይቀርም ብሎ ግምት መስጠት የሚቻል ነው። አህመድ የተወለደው በ1498 ዓ.ም ገደማ ነው። የትውልድ ሀገሩ ሆፓት የምትባል ቀበሌ ነበር። ወደ ከፍተኛ መሪነት የደረሰውን ጦርነት ሲጀመር ግራኝ ዋና ሰፈሩ ያደረገው የሆፓትን ቀበሌ ነበር። እንዲሁም ደግሞ ከሐረር ሱልጣን ጋር ተዋግቶ በተሸነፈ ጊዜ ሸሽቶ በመደበቅ እንደገና የጦር ኃይል ለመሰብሰብ የቻለ ሆፓት ላይ ሆነ ነበር። ስለሆነ ይቺ ቀበሌ የግራኝ የትውልድ ሀገሩ ለመሆኗ ማስረጃ ሊሆን ይችላል። በተወለደ በ10 ዓመቱ አባቱ ከሰጠው ከታማኝ አሽከሩ ከአዶሌ ጋር ሆኖ አህመድ ፈረስ አቀማመጥ እና የጦርን ጥበብ ሲማር ቆየ። ጋራድ አቡን ዘይላ ላይ ሞልቶ ወላስማዎች እንደገና ኃይል ሲይዙ ግራኝ የ17 ዓመት ወጣት ነበረ ይባላል። በ12ኛው መቶ ዘመን የ17 ዓመት ልጅ
ለዘመቻ የደረሰ ወታደር መሆኑ የታወቀ ነገር ነው። ስለዚህ የጋራድ አቡ ከመሞቱ አስቀድሞ ግራኝ ለዘይላ መሪ ነፍጠኝነት አድሮለት ነበር። እንደገና በተከናወነው የሐረር ጦር ውስጥ ከመሪዎቹ አንዱ ለመሆን ደርሶ ነበር። ስላደመጣችሁ አመሰግናለሁ። እኔ ስሜ ግርማ አለሙ ይባላል። አሁን የማነብላችሁ ክርስቲያናዊ ስነ ምግባራት የሚለውን ነው። አዘጋጆች ቀሲስ ስንታየው አባተና ዲያቆን ያሬት ገብረመድህን የሚባለው በኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋሕዶ ቤተክርስቲያን ትምህርት ክፍል የተዘጋጀ ነው። ክርስቲያናዊ ስነ ምግባር። ክርስቲያናዊ ስነ ምግባር ማለት ምን ማለት ነው? ስነ ምግባር የሚለው ቃል ከሁለት ጣምራ ቃል የተገኘ የግዕዝ ቃል ሲሆን ስነ የሚለው ስነየ አማረ መልካም ሆነ ከሚለው ግስ የተገኘ ነው። ስነ ማለት ያማረ መልካም የሆነ ማለት ነው። ምግባር የሚለው ግብረ ስራ ከሚለው ግስ የተገኘ ሲሆን ምግባር ማለት ስራ፣ ፈጠረ፣ ክንውን ማለት ነው። በአንድነት ስነ ምግባር የሚለው ጣምራ ቃል በተናባቢ ሲፈታ በስነ መማር የስራ መልካምነት ማለት ነው። ብላታ ወልደ ጊዮርጊስ ወልደ ዮሐንስ በስነ ምግባር መጽሐፋቸው ሃይማኖትና የስነ ምግባር የእግዚአብሔር የሕግ ዕቃዎች ናቸው። ሰዎች የእግዚአብሔር የወግ ዕቃ ቤቶች መሆናቸው የታወቀ ነው በማለት ገልጸዋል። ስላዳመጣችሁ አመሰግናለሁ። ለመንፈሳዊ ሕይወታችን መጠበቅ መስዋዕት ሰውተን ጸሎት ጸልየን በረከት የምናገኝበትን ማደሪያ መቅደሱን እግዚአብሔር አምላካችን ሰጥቶናል። ማደመናል እናመሰግነዋለን። ዛሬ ደግሞ የመንፈሳችንን ረሃብ የምናስታግስባቸው የመንፈሳችንን ጥማት የምናረካበትን ቤተ መጽሐፍ ሰጥቶናል። የመንፈስ ምግብ የሚገኘው ከመጽሐፍት ነው፣ ከመምህራን ነው፣ ከሊቃውንት ነው እና ይሄ ቤተ መጽሐፍት እንዲከፈት ያለ እግዚአብሔር ፈቃድ የሆነ አይደለም። ሁሉም ነገር የሰዎች አስተዋጽኦ ከፍተኛ ቢሆንም የእግዚአብሔር ፈቃዱ ነው ይህንን ያስገኘልን። ስለዚህ አሁን ይህንን እድል ለሰጠን ለአምላካችን ለእግዚአብሔር ክብር ምስጋና ይድረሰው። ይህ ቤተ መጽሐፍት ገበያ ነው። ገበያ የሄደ ሰው ለኑሮ የሚያስፈልገውን ነገር መርጦ አማርጦ ሸምቶ ገዝቶ ወደ ቤቱ ይገባል። ባዶቹን አይመለስም። ወደ ቤተ መጽሐፍት የመጣም ሰው መንፈሳዊ ታሪኩን፣ ባህሉን፣ ቋንቋውን ማንኛውንም እውቀት የሚያገኝበትን መጽሐፍት ያገኛል። ከመጽሐፍት ውስጥ የሚሻውን መርጦ ተመግቦ ወይም ሸምቶ ይመለሳል ማለት ነው። ይሄ ቤተ መጽሐፍት ምግብ ቤትን ይመስላል። ባለሙያ ያለችበት መልካም ምግብ የምታሰናዳበትን ምግብ ቤት ይመስላል። ምግብ ቤት የገባ ሰው የጣፈጠ የላመ በልቶ ረሃቡን አስታግሶ ደስ ብሎት እረፍት አግኝቶ እንደሚወጣው እንደዚሁ ደግሞ ወደዚህ ቤተ መጽሐፍት ሲመጣ የመንፈስ ምግብ የሆነውን እውቀት፣ ጥበብ፣ መንፈሳዊ ጥበብ ስጋዊ አግኝቶ መንፈሱን አጥግቦ አርክቶ ነው የሚመለሰው እና ትልቅ ዕድል ነው የተሰጠን። እንግዲህ ሀገሬ ስለወጣው ብዙ ነገር ጎደለብኝ ብለን እንዳናማርም እንዳናዝም እግዚአብሔር ያላደረገልን በዚህ በልጅነት ሀገራችን። ስለዚህ የቤተክርስቲያን ልጆች እንደማንኛችሁ ኢትዮጵያ ብትሆኑ እየመጣችሁ የዚህ አገልግሎት ተሳታፊዎች ብትሆኑ ብዙ እውቀት ታገኛላችሁ፣ ብዙ እውቀት ትገበያላችሁ። ለስጋዊም ለማህበራዊ
ህይወታችሁ የሚጠቅም እውቀት ተገበያላችሁ እና መታችሁ እንድትገለገሉ እና የራሳችንን ያው ተገልግለናል። ከቤተ መጽሐፍት ዝግጅት ጀምሮ አሁንም ደግሞ አገልግሎት ከጀመረ ወዲህ ለንባብ አገልግሎት ምቹ በማድረግ እያገለገሉ ያሉትን ዲያቆን አስረስን፣ ወይዘሪት ሳባን በእግዚአብሔር ስም ከልብ አመሰግናለሁ። በእናንተም በአንተም ስም ስለዚህ ለሌሎቻችሁም ምዕመናን እንግዲህ ማስተላለፈው መልእክት መታችሁ እንደኛ ጥገቡ፣ የመንፈስ ምግብ የመንፈስ ምሳ ታገኛላችሁ የሚለው እግዚአብሔር አምላካችን ከልብ ለማጥበስ በሰላም ያስመሸን፣ ቤተክርስቲያናችንን ብዙዎችን ይባርክልን። እግዚአብሔር ያክብርልን።